ክሽና ሆኜ ሲሰራው ማለት ነው። ማርያምን ሽታው ራሱ እንዴት ደስ እንደሚል በዛ ላይ የሆነ ሰው ከቤተክርስቲያን እስኪመጣ እየጠበቅኩኝ ቤት እያዘጋጀ ምናምን እየጠበቅኩኝ ያህል ነው የተሰማኝ የመሰለኝ። ወይ ደግሞ እኔ በግሌ ከስጋ ከምናምን እነዚህኞቹ ምግቦች ስበላቸው በቃ እንዴት እንደመሰለ ወይኔ ጉዴ ይጥም ስጋ ምናምን ጣዕም የለውም ብዙ ጊዜ ብዬ አስባለሁኝ እኔ። ምክንያቱም ስጋ ስለሆነ በቃ ዝም ብለን ነው የምንበላው። ሰላም ውድ አዲስ ላይፍ ስታይል ቤተሰብ ተከታታዮች እንደምናችሁ፣ አርሴማ ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ደህና ነኝ። እንኳን አደረሳችሁ። ለሙስሊሞችም ለኦርቶዶክስ እምነት ተከታዮችም ሁላችሁም የምትከተሉኝም ይህንን ቻናል ቤተሰብ የሆናችሁ በዓለም ዙሪያም የምትገኙ ሁላችሁም እንኳን ለትልቁ ጾም በሰላም አደረሰን። እንደ አጋጣሚ ሆኖ ይሁን ከአሁን በፊት እንደዚህ አጋጥሞ ይሁን ባላቅም አላስታውስም፣ የሁለታችንም ጾም ገብቷል። እና ደግሞ ዛሬ እንግዲህ ምን አሰብኩኝ፣ እንደዚህ ውጭ ሆኜ እኔ የማገኛቸው ምግቦች ላይክ ሜንሊ የፍስክ የሚባሉ ምግቦችን ናቸው። ስለዚህ አሁን ላይ ደግሞ የጾም ወቅት ስለሆነ የጾም ምግብ ላይ ምን ምን ማዘጋጀት አለብን፣ እኔስ የጾም ጊዜ እንዴት ነው ማሳልፈው፣ ምን አይነት ምግቦችንስ እየሰራው ነው ማሳልፈው የሚለውን ነገር ላሳያችሁ ስለፈለግኩኝ እሱን ይዤላችሁ የመጣሁት። ዛሬ እንግዲህ አብረን የምንሰራው በየአይነት ነው። ከሁለት አይነት ምግብ በላይ ሲሆን አይ ቲንክ በየአይነት ነው የሚባለው። በየአይነት ነው የምንሰራው። ኦልሬዲ ሽንኩርትና ካሮት ከትፌ አዘጋጅቻለሁኝ። ከዚህ በኋላ ያለውን ነው አብረን የምንቀጥለው። ብዙም ሳልላችሁ ማለት ነው ፕሮሰሱን እያሳየኋችሁ ደግሞ የምናወራበት ይሆናል። የትም እንዳትሄዱ አብራችሁን ቆዩ። ሰብስክራይብ ካላደረጋችሁ እስካሁን ሰብስክራይብ ማድረጋችሁን አትርሱ። ኦኬ ሶ ዩ ጋይስ ያዘጋጀሁትኝ ሽንኩርትና ካሮት ይሄ ናቸው። ከዛም በኋላ ትንሽዬ ዘይት ነው የምንጨምረው፣ ዘይቱ እንዳይበዛ በጣም እና ይሄንን ምግብ በቃ ፕሮፌሽናል በሉኝ አሰራሪ። ስለዚህ ማድረገውን ኮፒ ካደረጋችሁ በደንብ ትችሉታላችሁ። ኪችናችንን አያችሁት? ባይዘዌይ እዩት ምን እንደሚመስል። በሬ ወለደበት የምንለዋል አይደለ? በስነስርዓት በሬ ወለደበት ነው የሚመስለው። በጣም ቆሽሿል። ሞስት ኦፍ ደ ታይም እንደዚህ ባይሆንም የሆነ ሰዓት ግን እንደዚህ የሚሆንበት ጊዜ አለ። ይሄ ደግሞ ሰዎች ወደ ውጭ ሲወጡ ምናምን ከማይነግሯችሁ ነገሮች ውስጥ አንዱ ነው። ብዙ አይነት ሰዎች ነው የሚያጋጥሟችሁ። እንደዚህ አድርጎ የሚወጣ ሰው አለ። በቃ አለ አይደለ? ጽዳት መታ እስክታጸዳው ድረስ ሁሉ ጊዜ እንደዚህ የሚሆንበት ጊዜ አለ። እንደውም ዛሬ ንጹህ ሆኖ ነው እንጂ አንዳንድ ጊዜ ድስታቸውን ምናቸውን ሁሉንም ራሱ ትተውትም ሊሄዱ ይችላሉ። ቆሻሻ በቃ ይሞላል ቤቱ። ኤኒዌይ ወደ ምግቤ ስመለስ የዚችን ሽንኩርት ግማሿን ከተፍ አድርጌ አድቅቄ እንግዲህ እንደምታዩት መጥበሻ ላይ ያደረግኳትኝ። ከዛም በኋላ ትንሽዬ ዘይት ጠብ አድርጎ ማቁላላት ነው ይችን። ሽንኩርታችን ከበሰለችልን በኋላ ደግሞ ቲማቲም ነው። እኔ ቲማቲም ድልህን የተጠቀምኩትኝ ምክንያቱም ቲማቲም ተለቅ አድርጌ ካልከተፍኩኝ በቀር አድቅቆ መክተፍ ይሰለቸኛል። ግን ብቻ ቲማቲም ድልህ እዛ አደረግኩኝ። ሽንኩርቴን እና እዚህ እንትኑ ላይ ማለት ነው አልጫው ላይ አሁን እርድ ነው እየጨመርኩኝ ያለሁት። አልጫና ቀይ ወጥ ነው የምንሰራው አብረን። እርድ የሚበቃውን ያህል ቼክ እያደረግኩኝ እያማሰልኩ በቂ ሲመስለኝ አቆምኩኝ ማለት ነው። ከእርዱ በፊት ግን ነጭ ሽንኩርት አድርጌያለሁኝ። ላይክ አበድ ያለ በነጭ ሽንኩርት ያበደ ምግብ ስለሆነ መስራት የፈለጉትኝ ነጭ ሽንኩርት አድርጌ አብሬ ካቁላላሁት በኋላ እሱ ልክ ሲደርስ ደግሞ እርድ አደረግኩኝ ማለት ነው። እርዳችንን ካደረግን በኋላ እንግዲህ በደንብ ማሸት ነው። በደንብ እንዲቀላቀል ሁሉም ቦታ ጋር ሽት እናደርጋትና ውሃ ጠብ እያደረግን ማብሰል ነው። ቅመማ ቅመም ስንጨምር ብዙ ጊዜ ውሃ ስለሚፈልግ እንዳይዝብን ቂጡ እያየን ውሃ ጠብ እያደረግን እናበስላለን። ይሄኛውም ያው ይይዝብናል። ቲማቲም ከሆነ ኖርማል ቲማቲም የተጠቀምነው የራሱ ውሃ ስላለው ላይዝ ይችላል። ግን እንደዚህ ሲሆን ውሃ ስለሚያስፈልገው ጠብ እያደረግን ማብሰል እንዲዋሃድ ማድረግ አለብን ከሌላኛው ምግብ ጋር። በጣም የሚጥመው እንደዛ ሲሆን ነው። ሲጀምር ያልተቁላላ ምግብ አይጥምም። ከሱን ጀምርና ከዛም በኋላ እንግዲህ አልጫችን ላይ የምንጨምራትን 3 ራስ ድንች ነው የተጠቀምኩት እኔ። እናንተም ከዛ በላይ አትጠቀሙ። ለማንኛውም ያህል ሰው ቢሆን ላይክ ለ2 ሰው እንኳን ቢሆን ይሄ ይበቃል። 3 ራስ ድንቿን እንግዲህ በደንብ እጥብ አድርጎ ልጦ እንደሚፈልጉት አድርጎ ከትፎ እኔ እንደምፈልጋት እንደዚችን የከተፍኳትኝ እና ደግሞ ክላስ አለኝ አሁን ልሄድ ስለሆነ ክላሴን ድንቹ ቶሎ እንዲበስልልኝ ስለፈለኩኝ አነሳ አድርጌ ነው የከተፍኩትኝ። ከዛም በኋላ ድንቻችንንም እጥብ አድርገን በደንብ ከጨመርነው በኋላ ውሃ ከማድረጋችን በፊት በደንብ እናቀላቅለዋለን። ድንቹም ጋር እንዲገባ በቃ መቀላቀል አለበት። ለምን እንደሆነ ባላቅም በደንብ እናሸውና እናቀላቅለዋለን። ከዛ ውሃችንን እንከልሳለን ማለት ነው። አሁንም እንከልሰው ድንቹንም የሚያበስል ነው። መጨረሻም ላይ መረቅ የሚቀር ነው። ከተንተከተከ በኋላ ሌላ ውሃ ድጋሚ አንጨምርም። እሺ
ከዛ ውሃችንን ካደረግን በኋላ ጨው አድርገን እናማስለዋለን። ጨው ማድረጋችን አሁን የሚጠቅመው ጨው ምግብ እንዲበስል ቶሎ ያደርገዋል። ስለዚህ ጨዋችንን አሁን ካደረግነው ድንቹ ሙክክ እንዲል ያደርገዋል። እመኑኝ ድንቹን በጣም ሙክክ ያደርገዋል ጨው አሁን ማድረጉ። ከዛ ይችን ከርነን እንዲበስል ካደረግን በኋላ ወደ ቀጣዩ ወደ ቀይ ወጣችን እና ወደ ሌላኛው ምግባችን እንሄዳለን ማለት ነው። ይሄኛው እንግዲህ ተቁላልቶ ስለበቃው በደንብ ነው፣ ብዙ ዙር ነው እየጨመርኩኝ አቁላለሁትኝ። በደንብ እንግዲህ ስለተቁላላ የምፈልገውን ያህል ውሃ ከለስኩኝ ማለት ነው። ይችኛውን ከከለስኩኝ በኋላ እስኪፈላ ድረስ ከላይ የምናደርገው መፍላት ስላለበት ይችን 2 ራስ ጥሬ ቲማቲም፣ ጥሬ ቲማቲማችንን ደግሞ በሳሙና ነው ቲማቲሙ የሚታጠበው። በሳሙና ፍትግ አድርገን፣ በሳሙና ስል ማለት ነው ጋይስ፣ በፊት ትምህርት ቤት ምናምን ሆኜ በመማርበት ጊዜ ላይ ይሄኛው ሽሮ ነው የምንነሰንሰው እና በጣም መንተክተክ የለበትም ውሃው እንዳይገነፍልብን። ሽሮውን ስናደርግ ትንሽ ፈላ ሲል ሽሮውን መነስነስ እንጀምራለን። እና ዩ ጋይስ ትምህርት ቤት እያለሁኝ ድሮ ቲማቲም ጥሬ ቲማቲም ልክ ልንሰራ ስንል እንዴት ነው የምናጥበው እያለን ስንነጋገር ግማሾቹ ሰዎች በውሃ ብቻ የሚሉ አሉ፣ ግማሾቹ በቃ በእቃ ሳሙና በምናምን በላርጎ፣ እግዚአብሔርን በላርጎ ራሱ የለች ልጅ ነበረች። እና እኔ ደግሞ እኛ ቤት የምናጥበው የነበረው በአጃክስ ነበር። ከዛም በኋላ አሁን ደግሞ ልክ ወደዚህ ዘመኑ እየተቀየረ አጃክስ ቀርቶ የእቃ ሳሙናው ፈሳሽ ሲሆን በፈሳሽ ነው እኔ የማጥበው። በምንድን ነው የምታጥቡት እስቲ ንገሩኝ። በላርጎ ያለችው በጣም ገርሞኝ ነበር፣ እስከዛ ላይ ቀን ይገርመኛል። እኔ የማጥበው በሳሙና ነው፣ በእቃ ሳሙና በደንብ አጥቤዋለሁኝ። ሽሮዬን እንግዲህ ማለት ነው ሽሮ ፈሰስ ብቻ ሳይሆን የፈለግኩትኝ ወፈር ያለ ሽሮ ነው የፈለግኩት። ተጋቢ ነው ይመስል በጣም የተያያዘም ሳይሆን ግን ወፈር ያለ ሽሮ ነው የፈለግኩት። ግን እንዴት እንደሚሰራ አላቅም። ለዛ ነው እንደዚህ ያደረግኩት። ምክንያቱም እኛ ስንሰራ በፊት እኛ ቤታችን ስንሰራ የመጀመሪያ ቀን ሽሮ ፈሰስ ሲሆንና በነጋታው ደግሞ ተጋቢ ነው ይሆናል። እስቲ አሁን ደግሞ እንሞክረው። ኦኬ ዩ ጋይስ ምግባችን ደርሷል። ይሄንን የገዛሁት ከዚህ ጋር ለመብላት። እሺ ሁሉም መጥተዋል። ቆይ ላሳያችሁ። ግን ምን መሰላችሁ የደበረኝ ሳህን የለኝም። ስለዚህ እንደ አይነት ነበረ። እኔ ደግሞ አቅርቤ መብላት ፈልጌ ነበረኝ። ሽሮ እጄ ልቀምሽው ላይክ ጫው ቼክ ለማድረግ ሲጥም፣ ወይኔ ጉዴ ማርያምን በጣም ነው የሚጥመው። እንዴት ላድርገው? ወይም ደግሞ የድስት ክዳኔን ብጠቀምስ? ማን ይቆጣኛል? ባለፈው ዕለት የገዛሁትኝ በጣም ትልቅ ስለነበረ በአሁኑ ትንሿን ገዛሁኝ። ግን በጣም ትንሽ እንዳይሆንና ወደ ስር እንዳያሾልክ ይህንን ብቻ ተመልከቱ። ውሃ በዛት፣ ይቺ ነገር ውሃ በዛት ያቅታታል። እና ደግሞ ትላንትና የገዛሁትኝ ቴምር። ሙስሊም እህት ወንድሞቻችን እንግዲህ ልክ ሲጾሙ መጀመሪያ ከምግብ ከመጀመራቸው በፊት የሚበሉት ቴምር ነው። ቴምር ሆድ ያለሰልሳል፣ ጨጓራንም እንዳይነካ ያደርጋል ምግብን። እና እኛም ደግሞ በአንድ በሁለት ቴምር እንጀምራለን ማለት ነው። ስማሙ ደግሞ ስቅስ እችልላና ወደ ምግብ ይገባለኝ። ወይኔ ወደ ኪችን ስሄድ ማለት ነው እቃውን እያመላለስኩኝ ነበረ። ኪችኑ ሙሉ የሚሸተው ሽሮ ነው እና ማርያምን በስንት ሰዓት ኢትዮጵያ ያለው ነው የሚመስለው። ሰፈሩን አወጀው። ቴንክ ዩ። ሽሮ ማርያምን ሽታው ራሱ ያስታውቃል። ሽታው ብቻ ያስታውቃል። አሁን ደግሞ ኦንሊ እንጀራ ቢኖር ቲማቲም እኮ ሁሌም ቲማቲም ነች። ድንቻችንን ደግሞ እንሞክር። ድንችም ስሞክር ላይክ በዚህ ባልጫ እዚህ ከመጣሁኝ ነው። ግን ደስ ይላል። እንዴት እንደበሰለ ወይኔ ጉዴ ሲጥም ሁሉንም አንድ ላይ የሆነ የጾም ምግቦች ማለት ነው። እንደዚህ የስጋ ምናምን ያልሆኑ ነገሮች ብዙ ጊዜ እንደ ውሃ ነው ውስጥ የሚያረኩት።
አሁን ስጋ ምናምን ጣዕም የለውም ብዙ ጊዜ ብዬ አስባለሁኝ እኔ። ምክንያቱም ስጋ ስለሆነ በቃ ዝም ብለን ነው የምንበላው እና ደግሞ በቃ ጣዕምም አልጣመም ስጋ ስለሆነ ነው የምንበላው ብለን እናስባለን ብዬ አስባለሁኝ። እንደዚህ ሲሆን ግን ጣዕሙን በደንብ እናውቀዋለን። የሆነ በቃ እንደዚህ የጾም ምግቦች እንግዲህ በዋናነት ያው የጾም ምግቦችን ስንበላ ጾም ላይ ስለምንሆን ከእግዚአብሔር ከአምላክ የምንቀራረብበትም ነገር ነው እንደዚህ መብላቶች። ከዛም በተረፈ ደግሞ እንደዚህ አይነት ምግቦችን መብላት ለጤና በጣም ጥሩ ነው። ለጤና በቃ በጣም ወሳኝ ከሚባሉ ነገሮች ውስጥ ስጋ አሁን ለጤና በጣም የሚጎዳ ነገር ነው። እኛ አሁን ስለምንወድ ምን እንበላለን እንጂ ጠቃሚ ሆኖ አይደለም የምንበላው። ስለዚህ እንደዚህ አይነት ምግቦችን ደግሞ እስፔሻሊ ደግሞ ኦርጋኒክ ሲሆን በአቅራቢያችን የምናገኘው ነገር ሲሆን በደንብ መጠቀም አለብን፣ መብላት አለብን። እኔ በግሌ ከስጋ ከምናምን እነዚህኞቹ ምግቦች ስበላቸው በቃ ውስጤን በጣም ደስታ ከሚሰጡኝ ምግቦች ውስጥ አንዱ እነዚህ ናቸው። ግን ጾም በማይሆንበት ጊዜ ላይ እንደዚህ አይነት ምግብ ብዙ ጊዜ ሰርቼ አልበላም። ምክንያቱም እሰንፍና አሁን ስጋን ምናምንን እንደዚህ አይነት የፍስክ ምግቦችን እንቁላልንም የ5 ደቂቃ ጠበስ ምን ስለሆነ እንደሱ ነው ሰራ አድርጌ ሰንፌ እንደዛ ነው ልበላ የምችለው። እና እንደዚህ አይነት ነገሮችን ደግሞ ጾማችንንም እንትን ማለታችንን በቃ ከብዙ ነገር ክሽና ሆኜ ሲሰራው ማለት ነው ማርያምን ሽታው ራሱ እንዴት ደስ እንደሚል። በዛ ላይ የሆነ ሰው ከቤተክርስቲያን እስኪመጣ እየጠበቅኩኝ ቤት እያዘጋጀ ምናምን እየጠበቅኩኝ ያህል የተሰማኝ መሰለኝ። ወይ ደግሞ ቤተክርስቲያን እኮ ብሄድ ምናምን በቃ እንደዚህ አይነት ነገሮችን ሳስብ የነበረው እንደዚህ አይነት ፍልሰታ ጾም ላይ አሁን በቃ በዛም ነው ማስተር ያደረኩትኝ ይሄንን ምግብ። በአሁኑም ሰዓት እንግዲህ ጾም ላይ ያላችሁ ምን ምግብ ልብላ ብላችሁ እያሰባችሁ ካላችሁ ይሄኛው አንዱ ኦፕሽናችሁ ሊሆን ይችላል። እንደዚሁም ደግሞ እየጾማችሁ ያልሆናችሁ ካላችሁ በተለያዩ አይነት ምክንያቶች ላትጾሙ ትችላላችሁ። ላንጾም እንችላለን ማናችንም እና በሚቀጥለው ደግሞ ድጋሚ እግዚአብሔር እንግዲህ አሰባስቦን አብረን እንጾማለን ብዬ ተስፋ አስባለሁ። የዛሬው ቪዲዮ ይህንን ይመስል ነበረ። ማናችንም እየጾምን ያለን እንግዲህ መተጋገዝ ስላለብን መታየት ስላለብንም እንደዚህ ስለሆኑ እሱንም ላሳያችሁ ስለፈለኩኝ ነው እና ሁላችንም ጠንክረን ጾማችንን እንጨርስ ስላለኝ በቀጣይ በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ይህንን ጾም ደግሞ በሰላም ያስጀመረን በሰላም እንዲያስጨርሰን ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እወዳችኋለሁ። ባይ